የአቶ ደሳለኝ አስራደ ግድያ ሚስጥራዊ ለምን ሆነ? አገዳደሉስ አሰቃቂ እንዲሆን ለምን ተደረገ? ከሞቱ ጀርባስ እነማን አሉ? ከፍተኛ የክልል አመራር ሆኖ ያለ የክልሉ አመራሮችና የክልሉ ሚዲያስ ለምን ነፍስ ይማር ማለትን ፈሩ? ሁሉንም በዝርዝር ይዘናቸዋል። አብራችሁን ቆዩ። ይህ ኢትዮ ማለዳ ነው። ሰብስክራይብ ማድረግ አይዘንጋ። አቶ ደሳለኝ አስራደ በክልሉ ተጽዕኖ ፈጣሪ ከሚባሉ አመራሮች ተጠቃሽ ሆኖ ያለ ሲሞት ሞተ ብሎ ሽፋን የሚሰጥለት የመንግስት አመራርም ይሁን የመንግስት ሚዲያ የለም። አቶ ደሳለኝን በቅርብ የሚያውቁት ጓደኞቹ፣ ቤተሰቦቹ ለምን እሱን ያህል ሰው በክብር ሳይቀበር ቀረ? የፌዴራል መንግስት ቢቀር የአማራ ክልል እንኳን መግለጫ ሳይወጣበት ብለህ ለምትጠይቀው ጥያቄ አጥጋቢ ምላሽ የሚሰጥህ አንድም ሰው የለም። አቶ ደሳለኝ አስራደ ነባር የብአዴን ታጋይ ነው። ታግሎ ለስልጣን መብቃቱን ደግሞ ፊቱና ጭንቅላቱ አካባቢ ያሉ ጠፋሳዎች ይናገራሉ። ይህም ብቻ አይደለም፣ ንግግራቸው እውነትም የታጋይ ንግግር ነው። ቁርጥ ብጥስ ነው የሚያደርጉት። አቶ ደሳለኝ በመጨረሻ በክልል ደረጃ ያለውን ስልጣን ያገኘውም በአንድ ያልነበረም በብዙ ፈተናዎችና የተለያዩ ተቋማትን ከዞን እስከ ወረዳ በመምራት የተገኘ ነው። ደብረ ታቦሬ ነው። ጎንደሬው ደሳለኝ አስራደ አሟሟቱ በራሱ ያልተፈታ ሚስጥር ሆኖ እያለ ከሞተ በኋላ የተሰጠው ክብርና የቀብር ስርዓት ቤተሰቦቹን ለማጽናናት የተሰራ ስራ ለመኖሩ ደግሞ እንዲህ የሚል ትርጓሜም ተሰጥቶታል። ያ መከረኛ ጎንደሬነቱ ለዚህ አበቃው የሚለውን ብዙዎች ይስማሙበታል። ይህ ደግሞ የደሳለኝ አሟሟት ሌላ ሚስጥር ያደርገዋል። አቶ ደሳለኝ በ1999 ዓ.ም የወጣትና ስፖርት መምሪያ ኃላፊ፣ በኋላ ደግሞ በ2003 ጀምሮ የብአዴን ህዝብ ግንኙነት መምሪያ ኃላፊና የዞን አስተዳዳሪው ዋና አማካሪ ሆኖ ሰርተዋል። አቶ ደሳለኝ በጣም ተራማጅ ሐሳብ ያላቸው ብቻ ሳይሆን አንደበተ ርቱዕ ነበሩ። በኋላ ወደ ክልል ብአዴን ጽሕፈት ቤት ተዛውረው የወጣት ሊግ የሚባለውን ይመሩም ነበር። አቶ ደሳለኝ ህይወቱ እስካለፈችበት ሰዓት ድረስ የወቅቱ የአማራ ክልል ርዕሰ መስተዳደር የነበሩት ዶክተር ይልቃል ከፋለ ልዩ አማካሪ ሆነው ይሰሩ ነበር። አቶ ደሳለኝ የፖለቲካ ብስለታቸው በክልል ደረጃ ከወቅቱ አመራር የተሻሉ መሆናቸው በራሱ ለሞት ያበቃቸውም ይመስላል። ይህ ሐሳብ ደግሞ በሌሎች አመራሮች የታመነበትም ጭምር ነው። አቶ ደሳለኝ የአማራ ክልሉን የጦርነት ሲጀመር አሁን ካለበት ደረጃ እንደሚደርስ አቶ ተመስገን ጥሩነህ በሚመሩት ዝግ የካቢኔ ስብሰባ መናገራቸውን በወቅቱ መድረኩ ላይ የነበሩ ካቢኔዎች ይመሰክሩለታል። ደሳለኝ ከመድረኩ ከወጣ በኋላም አንዳንድ የፋኖ አመራሮች ጋር በተለይ ደብረ ታቦር አካባቢ ከሚንቀሳቀሱ ይደዋወል እንደነበር ይነገራል። አቶ ደሳለኝ አስራደ አሟሟቱ እንዲህ ነበር። በባህር ዳር ሀገር ሰላም ብሎ መድኃኒት ሊገዛ ወጥቶ በመንገዳቸው ላይ ጭካኔ በተሞላበት መንገድ በድንጋይ ተቀጥቅጦ የተገደለ ሲሆን አስገራሚውና አሳዛኙ ነገር ከተገደሉ በኋላ አንድም የቅርብ ጓደኛቸውም ሆነ የድሮ የሥራ ባልደረቦቻቸው ስለሳቸው ግድያ ምንም ሳይሉ የቀሩ መሆኑ ነው። አቶ ደሳለኝ ዱካቸው ጠፍቶ እንዲቀር የተፈለገበት መሰረታዊው ነገር እጅግ አሳዛኝ ነው። አሚኮን ጨምሮ የትኛውም ሚዲያ ስለሳቸው የግፍ ግድያ ያሉት ነገር የለም። አቶ ደሳለኝ የተገደሉት በጥይት አሊያም የፋኖን ትግል ይዘው በሚንቀሳቀሱ የታጠቁ ኃይሎች አይደለም፣ የተገዙ በሚመስሉ ወጣቶች ነው። ከሞቱ አሟሟቱ ሆነና በስመ የብልጽግና አመራር በአሰቃቂ ሁኔታ በድንጋይ ተወግሮና ተቀጥቅጦ ተገደለ። አስከሬኑን ለማንሳትም ምን ያህል አስቀያሚ እንደነበር ከአስከሬን አንሺዎች መካከል አንዱ እንዲህ ይላል። ብዙ ድንጋዮችና ዱላዎች ስላረፉበት ለማንሳት በጣም አስቸጋሪ ነበር። በወቅቱ የክልሉ አመራር ነፍሴን አውጪኝ ብሎ የሚችለው በአውሮፕላን አዲስ አበባ ያልቻለውና የትም እንዲሄድ የተከለከለው ደግሞ ፍራሽ ጥሎ ውሎ አዳሩን በምክር ቤት አዳራሽ አድርጎ እየተጠበቀ ባለበት ሁኔታ የደሳለኝ ከተማ መታየት ንዴትን በፈጠረበት አመራር የተገዙ ገዳዮች ህዝባዊ በማስመሰል ይኸው የብልጽግና አመራር ዋናው በማስፋል በአመራር ስም በድንጋይ ተወግሮ እንዲገደል አድርገውታል። ምናልባት በአመራር ግድያ ታሪክ ይህ የመጀመሪያ ይሆናል። ለዛም ነው አስገዳይ ሞተ ብላችሁ እንዳታወሩ፣ ነፍስ ማር ብላችሁን በሚዲያ ሻማ እንዳታበሩ፣ የሞተው በስራው ነው። በዚህ ሰዓት ሞተ ብለን ማውራት ለፋኖ ኃይል ሌላ ድጋፍ ነው። ስለዚህ ማንም እንዳያወራ የሚል ቀጭን ትዕዛዝ የተሰጠው ደግሞ በርዕሰ መስተዳደሩ በኩል ነበር። የአቶ ገዱ አንዳርጋቸውን ከርዕሰ መስተዳደርነት መልቀቅ ተከትሎ የአማራ ፖለቲካ ውስብስብ ውስጥ ገብቷል። በዚህም ጎጃምና ጎንደር በሚል ጎራ እናምባቸው መኮንንን ለሞት ዳርጓል። በወቅቱ ግርምት የፈጠረውና ታስቦ የተደረገው ሴራ ነው ያሰኘው ደግሞ ሁሉም ሟች አመራሮች ጎንደሬ መሆናቸው ነው። ከናምባቸው አሟሟት ግን የአቶ ደሳለኝ አስራደ ሞት በድንጋይ ተጨቅጭቆ መገደሉ ከመሞቱም በላይ ስለ አሟሟቱ ለሰው እንዳታወሩ የተባሉ ቤተሰቦቹ፣ የቅርብ ጓዶቹ እንኳን ስለ ደሳለኝ ሞት ለማውራት ዝምታን መምረጣቸው ሞቱን 2-3 ሞት ያደርገዋል። ታዲያ ይህ የጎንደርና የጎጃም ርካሽ ፖለቲካ አሁን ላይ መስመሩን እየሳተ ከፋኖ ኃይሎች ጭምር ገብቶ በጎራ ከፋፍሏቸው ጎንደሬው ጎጃሚውን አይመራንም፣
ጎጃሜው ዘመነ ካልሆነ ባህር ዳርን ይዘን እንታገላለን የሚለው ስሜት መጨረሻውን ለመገመት በሚከብድ መልኩ ተለዋዋጭ እየሆነ መጥቷል። ስለ አቶ ደሳለኝ አስራድ አሟሟትና ሚስጥሮች ከሚያውቁ አመራሮች መካከል ተጠቃሽ የሚሆኑት አቶ ደሳለኝ ጣሰው ናቸው። ለዛሬው በዚህ አበቃን። ይህ ኢትዮ ማለዳ ነው።